ቼልሲ በዚህ ወር በቀጣይ የሚያደርጋቸውን 3 ጨዋታዎችን ገምት። ከኢንተርናሽናል ብሬክ መልስ እንግዲህ የመጀመሪያው ጨዋታ ከበርንሌይ ጋር ነው። ከዛ ደግሞ በቻምፒየንስ ሊጉ ከባርሴሎና ጋር ይጫወታል። ከዛ መልስ ደግሞ በፕሪሚየር ሊግ ከአርሰናል ጋር ይጫወታል። ቼልሲ በእነዚህ 3 ጨዋታዎች ምን አይነት ውጤት የሚያስመሰግብ ይመስላችኋል? የእናንተን ግምት ኮሜንት ላይ አስቀምጡ። የመጀመሪያው እንግዲህ ቼልሲ ከበርንሌይ ጋር የሚቀጥለው ቅዳሜ 9 ሰዓት ላይ ይጫወታል። ይህንን ጨዋታ ቼልሲ የግድ ያሸንፋል ብዬ ነው ማስበው። ምክንያቱም በርንሌይ ከወራጅ ቀጠና አንድ ደረጃ ብቻ ከፍ ብሎ ያለ ቲም ነው። ቼልሲ ደግሞ አሁን ላይ ከኢንተርናሽናል ብሬክ መልስ የሚያደርገው የመጀመሪያ ጨዋታ ነው። ይህንን ጨዋታ የሚያሸንፍ ከሆነ ደግሞ ወደ ሁለተኛነት ከፍ ይላል ሌሎቹ እስኪጫወቱ። ስለዚህ ከሌሎቹ ከሁለቱ ጨዋታዎች አንጻር ይሄኛው ቀለል ያለ ነው። ቼልሲ ይህንን ጨዋታ ያሸንፋል፣ ምንም ጥርጥር የለውም። ሁለተኛው ጨዋታ ደግሞ ከባርሴሎና ጋር ነው በቻምፒየንስ ሊግ የምናደርገው ጨዋታ። ይሄ ጨዋታ ትንሽ ከበድ ይላል። ቢሆንም ግን ይህንን ጨዋታ ቼልሲ ያሸንፋል ብዬ ነው የምገምተው። ምክንያቱም ቼልሲ እንደ ባርሴሎና አይነት ክለብ ይመቸዋል። ምክንያቱም ኳስ ይዞ እያጠቃ የሚጫወት ክለብ ቼልሲ ይመቸዋል። ይሄ በሎው ብሎክ የሚጫወት ወደ ኋላ ፈግፍገው እየተከላከሉ የሚጫወቱት ቲሞች ናቸው ቼልሲ ከባድ የሚሆኑት። ባርሴሎና ግን በደንብ እያጠቃ ስለሚጫወት ቼልሲ ፔሲጅን እንዳደረገው በካውንተር አታክም ይሁን ረጅም ኳሶችን በመጣል ጎል ስኮር አድርጎ ይህንን ጨዋታ ማሸነፍ ይችላል። ቻምፒየንስ ሊግ ነው፣ ቼልሲ በሜዳው ነው የሚያደርገው። ሶ ይህንን ጨዋታ ቼልሲ ያሸንፋል ብዬ አስባለሁ። ያማል ቢኖርም ሉዋንዶስኪ ቢኖርም ምንም እንሰማው ጉድ የለም። ምክንያቱም የቼልሲ ፉልባኮች በደንብ ታውቃላችሁ፣ በጣም ጠንካሮች ናቸው። ስለዚህ ቼልሲ ይህንን ጨዋታ ያሸንፋል ብዬ ገምታለሁ። ሶስተኛው ጨዋታ ከአርሰናል ጋር ነው። ይሄ ጨዋታ ለቼልሲ ፈታኝ ነው። አርሰናል እንደሚታወቀው ለቼልሲ ከባድ ተጋጣሚ ነው። ለብዙ ዓመታት ቼልሲ አርሰናልን ማሸነፍ አልቻለም። በዛ ከተባለ አቻ ነው የሚወጣው። አርሰናል አሁን ላይ ጋብሪኤል ማጋሌሽን በጉዳት አጥቷል። ለዚህም ጨዋታ ይነሳል ብዬ አላስብም እና አርሰናል ደግሞ እያጠቃም ግን መከላከል ላይ በጣም ወጋሚ ክለብ ነው። በጣም ወጋሚ ክለብ ማለት ነው። አሁን ላይ ይሄ በቀላሉ ጎል ስኮር የሚደረግበት ቲም አይደለም አርሰናል። ሶስቱ ጨዋታዎች ይሄ ጨዋታ ይከብዳል ለቼልሲ ብዬ አስባለሁ። ቢሆንም ግን ይሄ ጨዋታ አቻ ውጤት የሚጠናቀቅ ይመስለኛል። እኔ ቀጣይ የቼልሲ 3 ጨዋታዎች ግምት ይሄን ይመስላል። የእናንተ ግምት ምንድነው? እስኪ ኮሜንት ላይ አስቀምጡ። ስንት ጨዋታ የምናሸንፍ ይመስላችኋል? እዚህ አካውንት አዲስ ሆናችሁ ሁላችሁም ፎሎ እንድታደርጉ ጠይቃችኋል። ይህንን ቪዲዮ ላይክ፣ ሼር አድርጉ። ይመቻችሁ።